አንድ ቀን እሞታለሁ ወይስ አንድ ቀን ሰው ሆናለሁ? ትክክለኛው አባባል ለእናንተ የትኛው ነው? በዚህ በጣም አሳሳቢ የሆነው መረጃ አርቲፊሻል ኢንተለጀንስ ወይም ኤአይ የሰው ልጆች ሊያጠፋ ይችላል። ድንግልናዋን $2 ሚሊዮን ሸጠችው። ጋይስ በጣም የሚገርም ነው። በዚህ ዘመን ድንግልና በዚህ ልክ ውድ ሆኗል ወይ? ጆኒ ጁጁሱ ማን ያዘዋል እሸቱ ይግጠመኝ ብሏል። በደም ውስጥ እንግዲህ እጅግ በጣም ብዙ ፈንጆችን የጫነ እንደሆነ ነው የተገለጸው። አፄ ኃይለ ሥላሴ ዝምታቸው እጅግ በጣም አካባቢያቸውን ሰላማዊና የተረጋጋ ከማድረግ አልፎ በዙሪያቸው የሚገኙ ሰዎች ለሳቸው እንዲታዘዙ ያደርጋል። እጅግ በጣም ትልቅ መሪ እንደነበረ አፍሪካውያን በባርነት እየተሰቃዩ በነበረበት ሰዓት ለፍሪደም ያወራ የነበረ። ሰላም ቤተሰቦቻችን እንደምን አላችሁ? በዚህ ሳምንት ምን አዲስ ነገር አለ? አጫጭር ጠቃሚ መረጃዎችን ወይም ደግሞ ቲፖችን ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ተመልከቷቸው። እንደነዚህ አይነት ቪዲዮዎችም ተደጋጋሚ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ላይክ በማድረግ ቪዲዮን ጀምሩ። ወደ ቪዲዮ እንግባ። በዚህ ካልኮራ በየቱ ትኮራል። በነገራችን ላይ አይሾ ስፒድ በጃማይካ ስትሪም እያደረገ በነበረበት ሰዓት እሺ ጃማይካዊት ማለት ነው ስለ አፄ ኃይለ ሥላሴ እያስረዳችሁ ነበረ። በጣም የሚገርም ነገር ነው የነገረችው። እጅግ በጣም ትልቅ መሪ እንደነበረ አፍሪካውያን በባርነት እየተሰቃዩ በነበረበት ሰዓት ለፍሪደም ያወራ የነበረና እንግዲህ በእኛም ሀገር መጥቶ ታሪክ የሰራ ሰው ነው ያለች ነው ብታስረዳው። በነገራችን ላይ ስለ ሀገራችን ያላወቅናቸው እጅግ በጣም ብዙ ታሪኮች አሉ። ነገር ግን ከኛ በላይ ሌሎቹ አውቀው የሚጠቀሙባቸውና በኩራት የሚያወሯቸው ማለት ነው። እንዴት ተመለከታችሁ? አፄ ኃይለ ሥላሴ እንግዲህ ከሌላው የተለየው ወይ ደግሞ ግርማዊነቱ ተብለው የሚጠሩት ወይም ደግሞ ዮር ማጀስቲ ሲሏቸዋል ፈረንጆቹ። ለምንድን ነው ግርማዊነቱ የተባሉት? የተለየ ግዙፍ የሆነ ማንነት የሚያስፈራ ምናምን ስላላቸው ነው ወይስ የተለየ ሚስጥር አለው? ለምን ግርማዊነቱ ተባሉ? ግርማዊነቱ ለምን ግርማዊነቱ እንደተባሉ ታውቃላችሁ? አፄ ኃይለ ሥላሴ አካላቸው ግዙፍ ስለሆነ ወይም ደግሞ ሌላ የሚያስፈራ ነገር ስላላቸው ሳይሆን ዝምታቸው በጣም የተረጋጋና ሰላማዊ ኢንቫይሮንመንትን ስለሚፈጥር በሰዎች ፊት እጅግ በጣም አስፈሪ እንዲሆኑ አድርጓቸዋል። በነገራችን ላይ አፄ ኃይለ ሥላሴ ዝምታቸው እጅግ በጣም አካባቢያቸውን ሰላማዊና የተረጋጋ ከማድረግ አልፎ በዙሪያቸው የሚገኙ ሰዎች ለእሳቸው እንዲታዘዙ ያደርጋል። የአሜሪካ የእንግሊዝና እንዲሁም የተለያዩ ሀገራት መሪዎች እሳቸውን ለማግኘት ይሰለፉ ነበር። በነገራችን ላይ ራስ ተፈሪያን ተብሎ የተመሰረተው እምነት ሳይቀር የተመሰረተው እሳቸው በተረጋጋና በዝምታዊ ማንነታቸው አምላክ መስሎ ስለታዩአቸው ነበር። ዘ ሳይለንት ጂያንት ተብለው ዓለማችን ላይ የሚታወቁ ሰው ናቸው አፄ ኃይለ ሥላሴ። መልካም፣ አሁን ደግሞ እንግዲህ ወደ ቀጣዩ መረጃ እናልፋለን። ባለፈው ሳምንት ግሪክ ውስጥ የተገኘ ሰው አልባ የባህር ድሮን ነበረ። እዛ ድሮን ውስጥ ምን ተገኘ? ምን ይዞ ነው የተገኘው? አሁንስ ምን እየተደረገ ነው የሚለውን አጠር አድርጌ አቀርብላችኋለሁ። ወደ መረጃው ጋይስ፣ ግሪክ ላይ ታይቶ የማይታወቅ አንድ ሚስጥራዊ ነገር ተገኝቷል። ባህር አካባቢ እንግዲህ ሰው አልባ የሆነ የባህር ድሮን እንደተገኘና ድሮንም ውስጥ እንግዲህ እጅግ በጣም ብዙ ፈንጆችን የጫነ እንደሆነ ነው የተገለጸው። ይህንንም ድሮን ለመጀመሪያ ጊዜ ያዩት ባህር አካባቢ የሚገኙ አሳ አስጋሪዎች እንደሆኑ ታውቋል ማለት ነው። አሁን ላይ እንግዲህ ምርመራ ላይ እንዳለም ተገልጿል። ይህ ነገር ምን ሊሆን ይችላል? እስኪ ሀሳባችሁን ስጡበት። ሌላው ደግሞ እንግዲህ በዚህ ዓመት ሰው ሁሉ ገጥመን ይዋጣልን ያለ ይመስላል። ጆኒ ጁጁሱ የኤምኤምኤ ፋይተሩ ማን ያዘዋል እሸቱን እገጥመዋለሁ ብሏል። እንዴት ነው ሁለቱ ሊገጥሙ የሚችሉት? እስኪ አብረን መረጃውን እንመልከት። ጆኒ ጁጁሱ ማን ያዘዋል እሸቱ ይግጠመኝ ብሏል። በነገራችን ላይ ማን ያዘዋል እሸቱን አጋጥሙኝ በዲቤት በእውቀት እያለ ነው። ራሱን እንዴት በእውቀት ሃንድል እንደሚያደርግ ለማየት ጓጉቻለሁ። ምክንያቱም ብዙ ሚስ ኢንፎርሜሽኖችን ራሱ ፖድካስት ለሰዎቹ ፖስት እያደረገ እያወዛገበ ነው ሲልም ተደምጧል። እንግዲህ ጆኒ በቦክሱ ብቻ ሳይሆን በእውቀትም ብሪሊያንት ነኝ ስማርት ነኝ ምናምን እያለ ነው የሚገኘው። የሚያሸንፍ ይመስላችኋል? ሌላው እንግዲህ ዓለማችን የሆነ ሌቭል ላይ ደርሳለች። 18 ዓመት ላውራ የምትባል ሴት ስትሆን ድንግልናዋን በጨረታ $2 ሚሊዮን ነው የሸጠችው። መረጃውን እስኪ አብረን ተመልክተነው እንመለስ። ድንግልናዋን $2 ሚሊዮን ሸጠችው። ጋይስ በጣም የሚገርም ነው። በዚህ ዘመን ድንግልና በዚህ ልክ ውድ ሆኗል ወይ? የምትመለከቷት ወጣት ላውራ ትባላለች። የ18 ዓመት ወጣት ስትሆን ድንግልናዋን እንግዲህ ሶሻል ሚዲያ ላይ አውጥታ በማጫረት ለወንዶቹ ሽጣዋለች። ወንዶችስ ይሄን ሁሉ ብር እንዴት ሊከፍሉ ቻሉ? በዚህ ዘመን ይሄን ያክል ድንግልና ውድ ሆኗል ወይ? በጣም ነው የሚገርመው። እንዳትሸጡ። ለማንኛውም $2 ሚሊዮን ምን ያክል ነው በኢትዮጵያ ብር? እስኪ ኮሜንት ላይ አስቀምጡ። ይሄን ብር ብታገኙ እናንተ ትሸጣላችሁ? አንድ ቀን እሞታለሁ ወይስ አንድ ቀን ሰው ሆናለሁ? ትክክለኛው አባባል ለእናንተ የትኛው ነው? በዚህ ጉዳይ ላይ ሳይኮሎጂስቶች ምን ይላሉ? እውነታው ምንድን ነው የሚለውን ነገር እስኪ በቀጣዩ ቪዲዮ እንመለከታለን። ወደ ቪዲዮ። ደስታውን ነገ ላይ እንደሚጠብቅ ሰው እዚህ ምድር ላይ የተረገመና የተሸወደ ሰው የለም ይላሉ ሳይንቲስቶች ወይም ሳይኮሎጂስቶች። ነገራችን ላይ አንድ ቀን እሞታለሁ እንጂ አንድ ቀን እኖራለሁ የሚል ምንም አይነት ተስፋ የለም ሲሉም ይደመጣሉ። ቶቻችን ስለ ሞት ማሰብ አንፈልግም። ነገር ግን አሁንን በትክክል መኖር የምንጀምረው ነገ ሞት እንዳለ እርግጠኛ ስንሆን እንጂ ነገ ደስተኛ ሆናለሁ ብለን ከአሁን ጋር ተጣልተን ነገን ስንጠባበቅ እንዳልሆነም ይናገራሉ። እናንተ አሁን ጋር ታርቃችሁ በሆነላችሁም በሆነባችሁም ነገር አመስግናችሁ እየቀጠላችሁ ነው ወይስ ደግሞ ነገ ደስተኛ ሆናለሁ ብላችሁ ስቃያችሁን እያራዘማችሁ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ መሆናችሁን አትርሱ። ሰላም። ሌላው ደግሞ እንግዲህ እጅግ በጣም አሳሳቢ የሆነው መረጃ አርቲፊሻል ኢንተለጀንስ ወይም ኤአይ የሰው ልጆች ሊያጠፋ ይችላል፣ ሊደመስስ ይችላል እየተባለ የዓለም ሕዝብ እንግዲህ ስጋት እየጀመረ ነው የሚገኘው። ምን ላድርጎ ሊያጠፋ ይችላል እንዴት የሚለውን ነገር ሙሉ ቪዲዮን ተመልከቱትና እናንተ ሀሳባችሁን ስጡበት። ከታማኝ መረጃ ያገኘሁትን ሚስጥራዊ መረጃ ልንገራችሁ። ሁላችሁም አደጋ ላይ ናችሁ። ኤአይ ያለ ሰዎች ፍቃድ በራሱ መሳሪያ ወይም ደግሞ ምላጭ ሰዎች
ሰዎችን እንዲገድል ተፈቅዶለታል። ይህም እንግዲህ የሰው ልጅ በታሪኩ ለመጨረሻ ጊዜ የሰራው ከባድ ስህተት እየተሰኘ ይገኛል። ኤአይ ኮምፒውተር ነው፣ ተሳስቶ ቢተኩስና በጅምላ ቢያጠፋንስ እየተባለ እንግዲህ ዓለም ስጋት ላይ ነው የሚገኘው። ይህ ነገር እኔም አንተም አንቺን ቤት መግባቱ አይቀርም። እጅግ በጣም ከባድ ነው። ኤአይ ከገደለን በኋላ ሞራል የለውም፣ አይጸጸትም፣ አይጨነቅም። ስለዚህ የሰው ልጅ መጥፊያውን ሰርቶ እየተጨነቀ ነው የሚገኘው። እናንተስ እንዴት ታዩታላችሁ? ኤአይ ላይ ያላችሁን ስጋት ኮሜንት ላይ አስቀምጡልኝ። ስለ ኤአይ ያላችሁን ጥያቄ ማስቀምጡ። በሌላ ቪዲዮ ይዤላችሁ እመጣለሁ። ሌላው የታዋቂው ተዋናይ የሄኖክ ወንድሙ ትልቅ መስዋዕትነት ለጥበብ የከፈለው ዋጋ ብዙዎችን እያነጋገረ ይገኛል። ምንድነው የተፈጠረው? ቪዲዮውን ተመልከቱት። ሄኖክ ወንድሙን ተመልከቱት። ምንድነው የገጠመው? ብዙዎቹ በአቋራጭ ትርፍ ፍለጋ በሚሮጥበት ዘመን ራሱን ለሙያውና ለጥበብ አሳልፎ የሰጠ ጀግና ሲሉት ይደመጣሉ። እንግዲህ ለአንድ ፊልም 3 ዓመት ያክል ራሱን የሰጠና በምትመለከቱት አቋም ራሱን ያጋለጠ ሰው ሆኗል። በነገራችን ላይ ሄኖክ ወንድሙ ፈርጃ የሚለውን ፊልም ለመስራት 3 ዓመት ወይም 1095 ቀናትን ዋጋ ከፍሏል። የተለያዩ ስመጥርና ታዋቂ አርቲስቶች ከአጠገቡ ባልነበሩበት ሰዓት ከህዝብ ገንዘብ በመሰብሰቡም እንግዲህ የተለያዩ ትችቶችን እያስተናገደ ነገር ግን ለዓላማው በመዋደቅ አሁን ላይ እዚህ ደረጃ ላይ ደርሷል ማለት ነው። ፊልሙም 3 ዓመት የወሰደበት ትልቁ ምክንያት የምትመለከቱትን ገጽታና የሰውነት ቅርጽ እስከሚይዙ ድረስ እንደነበረም ታውቋል። እንዴት አያችሁ ጽናቱን? ሀሳባችሁን ኮሜንት ላይ አስቀምጡ። ቴዲ አፍሮ ኢትዮሪካ አልበምን ካወጣ እንግዲህ 1 ወር ባልሞላ ጊዜ ውስጥ በ26 ቀናት ውስጥ በጣም ትልቅ ድል አስመዝግቧል። በአፍሪካም ሆነ በዓለም አቀፍ ደረጃ እያደረገ ያለውን ግስጋሴ እንግዲህ ብዙዎቹ ትልቅ ክሬዲት እየሰጡት ነው የሚገኘው። ምን ነገር ነው አቺቭ ያደረገው? እስኪ ቪዲዮውን ተመልክተን እንመለስ። ጋይስ ስኬት ከተባለ እንደዚህ ነው። ቴዲ አፍሮ 1 ወር ባልሞላ ጊዜ ውስጥ ከሚያዝያ 8 እስከ ግንቦት 4 ብቻ 150 ሚሊዮን በላይ ተመልካችን በዩቲዩብ በማግኘት ኢትዮሪካ በአፍሪካ ቀዳሚነት ደረጃን ሲይዝ በዓለም አቀፍ ደረጃ ከተወሰኑ በእንግሊዝኛ በቻይንኛና በስፓኒሽ ከተዘፈኑ ዘፈኖች ውጪ እየመራ እንደሚገኝም ነው የተገለጸው። በነገራችን ላይ በዚህ ከቀጠለ በዓለም አቀፍ ደረጃ የሚዘጋጀውን ትልቁን የግራሚ አዋርድ ሊያሸንፍ እንደሚችል ተጠበቀ ይገኛል። እናንተ ምን ትላላችሁ? በነገራችን ላይ ይህ ሁሉ እይታ የመጣው በራሱ ብቻ የተፖሰተው እንጂ በሌሎች በህገወጥ መንገድ በራሳቸው ፕላትፎርም የፖሰቱት አይካተትም ተብሏል።